ምንድነው የምትይው? ምን እንደሚሉት ወይ በቃ እግዚአብሔር አራ ፕሌኑ አናስን ቱፓክ አና የሳ ለትንሽ አመልጦ ነው እንጂ ከነዚህ ጋር ነበር አብሮ የሚውለው። ይላል ሂጂ ጽጌ ዝም ብለሽ ውረጂ። እንዴ ምንድነው የምትይው? ውረጂ ወይ ስጭኝ። ሂጂ ሌትስ ጎ። አይደለም ውረጂ። መኪና መንገድ ተከፍቷል። ሂዱ። እንዴት ነው የሚያደርጋችሁ? ምን ሆነ ነው? በዚህ ሂጂ። እንዴ ምንድነው? እንዴት ነው የሚያደርጋችሁ? ምን ይሆንከነ? እሺ በዚህ ወይ መኪናውን ጽጌ በዚህ ሂጂ ያልኩሽ እኮ። አዎ እና ምን አለች? ሳብ ጀመሪያ ችግር የለውም ሂዱ። ጽጌ ይላል ትችል። ሄሎ ኤቭሪባዲ አም ባክ። ከስንት ጊዜ በኋላ ማለት ነው ከስንት ጊዜ በኋላ ቢሃይንድ ዘ ሲን ልንቀርጽላችሁ መጥተናል። ተመልሰናል። ጀማአው ይላል። ይኸው ጀማው የሲን ስራክ ሹፌር አለ እዚህ ጋር ደግሞ ይወለ በይ ያለንበትን ቦታ ነው ያሳያችሁ። Hello, what's good guys? What's good? ወደ ገጠሩ ክልል እየገባን ያለን በለው እዚህ አገደል ቢሆንስ ብላችሁ ይልታለች። ዳኒ ደውል ከዛ ሌፍት ያ ማን ያመጣችሁ ሲሰበር እግዚአብሔር። አቤት ሰላም ነው። እኔ ይዤሽ መጥቼሽ አዎ እንዴ ምንሽ ነው ማርያም። እኔ ይዤሽ መጥቼሽ 1% እንዳታስቢ ብትታገቺ ነው። 1 ሚሊዮን ብር አዘጋጅ ለክፉም ለደጉ አንዴ ማማ ከተማን ያለ ነው። ይኸውልህ በቃ ይሄ ልጅ ካልበላ እንዳታዩት። ከዩቲዩብ ከጠፋው እንደ ቀልድ በጣም ብዙ ጊዜ ማርያም እመለሳለሁ። ስመለስ ግን ማለት ነው እኔን አያርገኝ። ሰብስክራይብ አድርጉሽ። ይኸውልሽ በሩ እኮ ተዘግቷል፣ ግን ንፋስ አንርቅም እኮ አዲስ አበባ ውስጥ ነው ያለነው ጋይስ። በነገራችን ላይ አዲስ አበባ ሰፍታው ይሄንን መስላለች። አረ በቃ ጋይስ ቀትር እኮ ነው። ልታስመቱን ነው እንዴ? አረ አባቴ ተማሪዎች አሉ እዚህ ሰው እንሆናለን ያሉ። ማርያም 7 ሰዓት ነው መሀል 7 ሰዓት። እንግዲህ ከተመታንም ተመታን ነው ጋይስ። ለጥበብ የሚከፈል ሰው መስዋዕትነት ይላል። ጫማው ልቅ ይኸውልሽ ጥፍር ቀለም አስለቀቂ። ከሰራል ሪል ነገር እንስራ ጸጌ። እንጀራውን ይስጥበል እያሰፋ ለካ አንተ ነህና እኔ ነኝ። ምንድን ነው በፍቅር ስለጠይቅሽኝ ነው። ትንሽ
ወባረን ጀምረው አይደል? አይዞሽ መድኃኒዓለም እኛስ ቪዲዮ ዛሬ ማታ አቆጥ ነው ነው አራኔ ራስራም ላይ አፋት ለበለጠ ስራን ታምዘ ፓክ ሰማ ምን ፈልክ ወደ ዛሬ ማታ ኖ አሁን ምሳ እየበላን እሷ ቤት እየበላን ተጀምሮና ጨርስ እንጀራውን ይስጥቦል ያሰፋ ነው ለካ አንተው ነህና ብትበላ የማይከፋ ማን ይሄን ድምጽ ግን እንዴት ነው ኔክስት እዚህ ጋር እያረስን ነው የምንሰራው ተዛጋው ነው የሚጀምረው ወይ አንተ እንደዚህ ታረቂ ጦጣ ነው ነፍስ ተስማሙ በነገራችን ላይ ለዚህ ስራ ብለን ሰሜን ተራራ ነው ያለነው አይደል? yes አራ ፕሌኑ አናትን ቱፓክ አና yes ለትንሽ ለትንሽ አላወጣም የራስሽ ዞር በይ ምን ነው የምትለን እኛ ቃተር ነው ጋይስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የድንጋይ በረሃም ስለሆነ አሁን አይታይም ምንድን ነው የምትይው ምን እንደሚሉት ወይ ስኔክ በእንግሊዘኛ አድርጉት አተማችሁ ስማ በስኔክ በል ምንም አይመስላት በቃ ስራ እንስራ በመድኃኒዓለም እሷ የመጣች አይ ቱፓክ ታውቂያታለሽ መንገዷን ጫማውን አውልቂ በእናትሽ ስራ አታበላሽ መቤቴን ጠቆርኩ ዛሬ እየቀረጽኩ ነው ምን የምትይኝ ያምሻል እንዴ እንኳን ይሄ ባይሆን ሲመለስ እስቲ ምን አይነት ፕሮዳክሽን ነው በእናትሽ ሰንጥቀ ኧረ አባቴ አባይም ትሻገራለህ አንተ ጋይስ አረርኩ ደበንኩ ነው የምላችሁ እስቲ አክሽን ጽጌ አክሽን
ኢየሱስ ፀሐይዋ ጋይስ ወዴትም ልትጠለብ አትችሉም። አምላክ ሆይ ባቡሬ ምንም ወንጭፍ ማረፍ ምንድን ምንድነው እያደረግሽ ያለሽው? ስሜት አይሆን ቋቂ ጤና ያስኩ በቃ ላይ አይንት ትችላለሽ። እሺ ቆሜ ከማይ ያሳደገኝ አፈር ይብላኝ። ኧረ ዱሩ እሱ ጋር እንዳለሽ አረገኝ ለቤቷ እሱ ነው ይችላል ነው የምልህ ስፓርታከስ ጀማዓው ይላል። ጀማዓው ይሄንን ይመስላል የነበረን ቆይታ አሪፍ ነበር። ሰማኝ በዳ አኑመና ከረውን ከሪሆን አብዲ አሊዝም አራፈል ብላ አንድ ያዛት ማርያምን በለጠ ከረፈ ከዛ ነገ ይለቀቅ ከዛ ከመንግስቱ ምናምን ማርያምን ዋው በጣም ደስ ይላል።
የክፍለ ዘመናችን አንበሳ ማን ነበር? ምን ነበር የሚለው? እንዴት እናንተን እንዴት ታቆራን አያችሁ ጋይስ? ከርስሽም ላንቺ አታስቸግሪም እኮ ባባ በጣም ነብይኪ ነው እንዴት እንደከፈለ ጋይስ ተፓክ ታቆራል ጋይስ እንደዚህ ታቆረ በለጠ ቀጥታል ሜዶ ይጂ በዚህ አዎ በዚህ ፍጥረት አልዞርንም በላይስታቃታው ያቋለን እኛ ችግር የለም ይጂ ሰፈራችን አንቺ ልነግሪ ነው ስለኔ እናንተ ምንድነው ይሄን ሰፈራ ወኩ ብላችሁ እዚህ ተምትሉ ስፕራይት ሲጋራ በለጠ እዚህ ቦይ ፓክ እንደናችሁ በገታትና ህዝበታት እንደነው እያቀረሱ እኮ አንቺ እያቀረሱ አይመስልሽማ? እንደነው አሁን የጽጌ ስራ አልቆ ይሰራል። ጀማው መንገድ ዘግቶ በቃ ብር ሊረካከቡን ነው መሰለኝ። ምን እሺ ክለክሰን ለቁራጥሽ እንደ ብራዘር ቆይ ጽጌ ከብት እኮ ናችሁ። ይሄ ሽታ ደስ አይልም። የከብቶች ቆይ የከብቱን ሽታ ኦ ፓፓ ጽጌ ተውጪ መታ አድርጊዋ መስኮት ከፍተሽ ቦስ አባ ብሮ ወሳ ምን አባ ቅድት ቢያደርግኝ ያ ጀማዓ ይላል የምትመካከሩብኝ ምን አገባ በቃ እዚህ ጋር ጭቃ የለ ምን የለ በፍቅር ቀስልሽ